ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ለዛሬ ያዘጋጀንላችሁን አዳዲስና ትኩስ የሀገር ውስጥ እና የባህር ማዶ የስፖርት መረጃዎችን በጥንቅር ይዘን መጥተናል። ቪዲዮን ላይክ በማድረግ ዝግጅታችንን እንድትከታተሉ እንጋብዛለን። የማንቸስተር ዩናይትድ ዜናዎች፣ ዝውውር፣ ሽልማትና ጉዳትን ስንመለከት ማንቸስተር ዩናይትድ የኒውካስል ዩናይትድን አማካይ ብሩኖ ጉማሬሽን በ80 ሚሊዮን ፓውንድ ለማስፈረም የላቀ ንግግር እያደረገ መሆኑ ተሰምቷል። ብሩኖ ፈርናንዴዝ አስቶን ቪላን ባሸነፉበት ጨዋታ 2 ኳሶችን አመቻችቶ በማቀበል የፕሪሚየር ሊጉ የ30ኛ ሳምንት ምርጥ ተጫዋች ተብሏል። በዘንድሮ የውድድር ዓመት ለ5ኛ ጊዜ ይህንን ክብር ያገኘ ሲሆን 16 ለግብ የሚሆኑ ኳሶችን በማቀበል ወደር አልተገኘለትም። አሰልጣኝ ማይክል ካሪክ ፈርናንዴዝ አስደናቂ የውድድር ዓመት እያሳለፈ ነው፣ የዓመቱ ምርጥ ተጫዋች ሽልማት እንዲያሸንፍ ፈልጋለሁ ሲሉ አወድሰውታል። አርብ ከቦርንማውዝ ጋር ለሚደረገው ጨዋታ ሊሳንድሮ ማርቲኔዝ፣ ማቲያስ ዲላይትና ፓትሪክ ዶርጉ ከቡድኑ ውጭ ሆነዋል። ንስር ማዝራዊ በህመም ልምምድ ቢያመልጠውም ለጨዋታው እንደሚደርስ ሲገለጽ፣ ሊሳንድሮ ማርቲኔዝ በሊድስ ዩናይትድ ጨዋታ ሊመለስ እንደሚችል አሰልጣኝ ማይክል ካሪክ ጠቁመዋል። አሰልጣኝ ፔፕ ጋርዲዮላ በውድድር ዓመቱ መጨረሻ ማንቸስተር ሲቲን ሊለቁ እንደሚችሉ እየተዘገበ ይገኛል። ውሳኔው የመጨረሻው ከሆነ ክለቡ በቀዳሚነት ሊሾሙ ያሰበው ኢንዞ ማሬስካን ነው። ማሬስካም ሁኔታውን አውቆ ቡድኑን ለመረከብ ፍላጎት እንዳለው እየተነገረ ሲሆን፣ በተጨማሪም ሲቲ የሳንድሮ ቶናሊን ሁኔታ በቅርበት እየተከታተለ መሆኑን ፋብሪዚዮ ሮማኒዮ ዘግቧል። የቸልሲው የመሃል ሜዳ ተጫዋች ኢንዞ ፈርናንዴዝ በክለቡ ስለሚኖረው የወደፊት ቆይታ ተጠይቆ አላውቅም ሲል ምላሽ ሰጥቷል። ትኩረቱ በሊጉ በኤፍኤ ካፕና በዓለም ዋንጫ ላይ መሆኑን የገለጸው ተጫዋቹ ስሙ ከሪያል ማድሪድና ፒኤስጂ ጋር በስፋት እየተያያዘ ይገኛል። የሳውዲ አረቢያው ክለብ አል ሂላል የሊቨርፑልን ስፖርት ዳይሬክተር ሪቻርድ ሃውዘንን በዋና ኢላማነት መያዙን ዘ አትሌቲክ ዘግቧል። አል ሂላል በሚቀጥለው ክረምት ኃላፊነቱን እንዲረከብ ቢፈልግም ሂውዝ እስከ 2026-27 የሚቆይ ውል ያለው ሲሆን የሊቨርፑል ባለቤቶችም ክለቡ ጋር እንዲቆይ ይፈልጋሉ። በቻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታዎች አስገራሚ ውጤቶች ተመዝግበዋል። ባርሴሎና ኒውካስልን በድምር ውጤት 8-3 ሲያሸንፍ 7-2 በተጠናቀቀው ጨዋታ ሌዋንዶውስኪ 2 ጎሎችን፣ ራፊኒያ፣ ላሚን ያማል፣ በርናልና ፌርሚን ሲያስቆጥሩ ለኒውካስል አንቶኒ ላንጋ አስቆጥሯል። ሊቨርፑል 4-0 ጋላታሳራይን ባሸነፈበት ጨዋታ ሶቦዝላይ፣ ኤኪቲኬ፣ ግራቨንበርግና መሐመድ ሳላ ባስቆጠሯቸው ግቦች ሊቨርፑል ወደ ቀጣዩ ዙር አልፏል። ባየር ሙኒክ 4-1 አትላንታን ሲያሸንፍ በድምር ውጤት 10-2 አሸንፏል። ሃሪኬን 2 ጎሎችን፣ ካርልና ሉዊስ ዲያዝ ባስቆጠሯቸው ግቦች ባየር ሙኒክ አሸንፏል። ባየር ሙኒክ በጥሎ ማለፍ ጨዋታዎች በድምር ብዙ ጎሎችን በማስቆጠር አስገራሚ ሪከርድ ይዟል። ስፖርቲንግን 12-1፣ አትላንታን 10-2፣ አርሰናልን 10-2 በድምር ውጤት ያሸነፈበት ጨዋታ በታሪክ ብዙ ጎሎችን ያስቆጠረ ቡድን በመሆን ታሪክ አስመዝግቧል። ቶተናም 3-2 አትሌቲኮ ማድሪድን ቢያሸንፍም አትሌቲኮ ማድሪድ በድምር ውጤት 7-2 በማሸነፍ ወደ ቀጣዩ ዙር አልፏል። የሩብ ፍጻሜ ጨዋታዎች ሚያዝያ 7 እና 8 ሲደረጉ ፒኤስጂ ከሊቨርፑል፣ ሪያል ማድሪድ ከባየር ሙኒክ፣ ባርሴሎና ከአትሌቲኮ ማድሪድ እና አርሰናል ከስፖርቲንግ ሊዝበን የሚገናኙ ይሆናል። ለስካይ ስፖርት እየተነተነ የሚገኘው እውቁ የእግር ኳስ ተንታኝ ሚኪ ራቻርጅሰን በሪያል ማድሪድ ጉዳይ በሰጠው አስተያየት ሪያል ማድሪድ ዋንጫውን ያነሳል ብዬ አሁን ላይ አላስብም። ሲቲን ያለፉት በግል ብቃትና በበርናንዶ ቀይ ካርድ ነው። ባርሴሎና ወይም ባየርን የተሻሉ ናቸው። ነገር ግን ሪያል ማድሪድ ለትልልቅ አጋጣሚዎች የሚሆኑ ተጫዋቾች አሉት። ገሸሽ ባደረጓቸው ቁጥር ሁልጊዜም ስህተትን ያረጋግጡልኛል። አሁንም ወደፊት የምናየው ይሆናል ብሏል። ካፍ የአፍሪካ ዋንጫ አሸናፊነት ክብሩን ከሴኔጋል ቀምቶ ለሞሮኮ መስጠቱን ተከትሎ አነጋጋሪ ሁኔታዎች ተፈጥረዋል። የሞሮኮ እግር ኳስ ፌዴሬሽን ውሳኔውን ደንቦችና የስፖርት ሕጎችን የተከተለ ነው ሲል ሙሉ ድጋፉን ሰጥቷል። ውሳኔው የአፍሪካ እግር ኳስን ተአማኒነት እንደሚጨምር ገልጸው አሁን ትኩረታቸው በዓለም ዋንጫና የሴቶች አፍሪካ ዋንጫ ላይ መሆኑን አሳውቀዋል። ሴኔጋል የካፍ ውሳኔን በመቃወም ያገኘውን የ10 ሚሊዮን ዶላር ሽልማትም ሆነ ሜዳሊያውን ለመመለስ ፈቃደኛ አይደለችም። ከ10 ቀናት በኋላ ከፔሩ ጋር በፈረንሳይ ፓርክ ዴ ፍሬንስ ስቴዲየም በሚያደርጉት የወዳጅነት ጨዋታ ላይ የዋንጫ ድላቸውን ከዲያስፖራው ጋር እንደሚያከብሩ አሳውቀዋል። የቡድኑ ተጫዋች ኢድሪስ ጋናጉዬ ዋንጫና ሜዳሊያ ጊዜያዊ ናቸው፣ በራባታ ያሳለፍነውን ምሽት ማንም ከኛ ሊነዝቀው አይችልም ሲል ተናግሯል። የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ሮኒ ውሳኔውን በጥብቅ ተችቷል። ይህ እብደት ነው። እኔ የሞሮኮ ተጫዋች ብሆን በዚያ ልደሰትም ነበር። ሴኔጋል ፍትሃዊ በሆነ መንገድ አሳምና
ስላለፈች ዋንጫው የሚገባት ነው ሲል አስተያየቱን ሰጥቷል። ለዛሬ ያዘጋጀንላችሁ ዜናዎች እነኚህን ይመስሉ ነበር። ቻናሉን ሰብስክራይብ፣ ላይክ አብሮነታችሁ ከኛ ጋር እንዲሆን እንጠይቃለን።